የጁስ ማሽን ነው። የቡናም አለው የቡናና የጁስ አንድ ላይ አለው። ሜድ ኢን ኢንዲያ ናቸው። ሳይሆን ማለት የሜድ ኢን ኢንዲያ ነው። ከዛ ይሄኛውም ስናየው ዛሴም ነው። አንደኛ ይሄኛው ለየት የሚያደርገው የቅመም መፍጫም አለ። ይሄኛው የቡና ብቻ ነው። ይሄ የቡናም የቅመም የጁስም አለ። ሶስት አይነት ነው ማለት ነው። ይሄኛው ሁለት አይነት ነው። ይሄ ወደዚህኛው ስንመጣ ደግሞ ሶናሺ ነው። ሶናሺን የምናገኘው ወይ ሁለት አይነት ነው። ሁለት አይነት ነው። የቡናና የጁስ ብቻ ነው ያለው። የዚህ ዋጋው 1300 ብር ነው። 1300 ብር ነው። ኩንቱ ኮፊ ዲበሰዲ ይሄኛውን ደግሞ ስናገኘው 1500 ብር ነው። 1500 ኩንቱ ኮፊ ዲበሸን ይሄኛውን ደግሞ ስናየው 1200 ብር ነው። 1200 እኛ ምንድነው ልዩነቱ? ያው የብራንድ ልዩነት አላቸው። ኳሊቲ የኳሊቲ ልዩነት አላቸው። እነዚህ ኢንዲያ ናቸው። የቻይና ነው። ይሄ ሜድ ኢን ኢንዲያ ነው። ኦኬ ስለዚህ ይሄኛው 1200 ኩንቱ ኮፊ ብሎ እኛው ደግሞ ሳቺ ስንመጣ ወደዚህኛው ለየት የሚያደርገው ነገር እንትን ነው። ሁለት ጆክ አለው። ይሄኛው እንደዚህ አይነት ሁለት ጆክ አለው። አንድ ማይካ እና አንድ መስታወት አለው እና የቡና መፍጫም አለው። ብራንዱም በጣም ቤስት ነው። አውቶ ክሊን አለው። በጣም ቆንጆ ብራንድ ነው። ዋጋውን ደግሞ ስናይ 2500 ብር። ሞተሩ ፕላስቲክ ነው። እነዛኛው ጎማ፣ ይሄኛው ጎማ ነው። ይሄኛው ፕላስቲክ ሲሆን ደግሞ ቶሎ የሚበላት ይችላል። እኛው ስንመጣው ዛሴም ናቸው። የሚለያቸው መስታወቱ ነው። ይበሻል። ይሄኛው ደግሞ ስናየው ይሄም ሳቺ ነው የሚለው ግን እንትን ነው። ይሄኛው አንድ ጆክ ነው። አንድ ጆክ እና አንድ ቡና መፍጫ ነው ያለው። እኛው አንድ ጆክ እና እንደዛ ነው። አንድ ነው በቃ አንድ ሀባ ነው። ዋጋው 1800 ብር ነው። ይሄ ብራንች ያው ከዚህኛው ጋር ቻይና ናቸው። ቻይናውን ነበር ሳሳያቸው የነበረ። ብራንቹ ከዚህኛው ጋር ዛስል ናቸው። ሳቺ ነው ሁለቱም። ሜድ ኢን ቻይና ሆኖ ግን ኳሊቲ አላቸው። እነዚህ በዱባይ በኩል የሚገቡ ናቸው። በጣም ቆንጆ ብራንዶች ናቸው። ዋጋው 1800 ብር ነው። የአረብ ሀገራት ቢጠቀሙበት እቃ ነው። ኦኬ ኮምቶ ኮፊ ሊበሰደድ እዚህ ጋርኛው ደግሞ ስንመጣ ጂፐርስን እናገኛለን። ጂፐርስ ማለት ደግሞ የቡናም አለው የጁስም አለው የሽንኩርትም አለው። ለየት የሚያደርገው የሽንኩርት አለው። አራት ነው። ሶስት የቡና አለ፣ የሽንኩርት አለ፣ የጁስ አለ። ሶስት ማለት ነው። ሶስት አይነት እንትን አለው። ማቴሪያሉ በጣም ቆንጆ ነው። ብዙ ደንበኞች ወስደው የተደሰቱበት እቃ ነው ይሄኛው ማለት ነው። ዋጋው ስናየው 2000 ብር ነው። ዋጋው 2000 ብር ነው። ሞተሩ በጣም ቤስት ነው። እሺ እኔ ኮኒ ዋሰዲፍ ፈየዳል ሽንኩርት ቡና ጁስ ብሬኩ ማለማቸው ከከሳ ይሄኛውም አለ። እዚህ ጋር ሚስተር ላይት እና ይሄ ተመሳሳይ ናቸው። የሚለያቸው የብራንድ ልዩነት ነው። የሽንኩርትም አለ፣ የቡናም አለ፣ የጁስም አለው ማለት ነው። የሚለያቸው የብራንድ ልዩነት ነው እና የጥራት ትንሽ ኳሊቲ ልዩነት አላቸው። የኳሊቲ ልዩነት ላይ ይሄኛው ይሻላል። ይሄ የተሻለ ነው ማለት ነው። ዋጋው ይሄኛው 1800 ብር ነው። 1800 ብር። እንት ኮፊ ዲበሰደድ እሺ ወደ ስንመጣ ዘይባን እናገኛለን። ዘይባ ማለት እንትን መስታወት ነው። እንትኑ መስታወት ነው። ብርጭቆ መስታወት ነው። ትኩስ ነገር ቢፈጭበትም ምንም ችግር የለውም ማለት ነው። ዋጋዋ 1500 ብር ነው። 1500 ብር ነው። ስፒድ መጨመሪያዎቹ ከአንድ እስከ ከሌቭል 1 እስከ 3 አለ። እዚህ ጋር እንደምታዩት 1500 ብር ማለት ነው። 500 ብር ብሬኩም ኮፊ ዲበሰደድ ይሄኛው ቀጣይ ደግሞ ሳንፎርድ እናገኛለን። ሳንፎርድ ማለት በጣም ኳሊቲ እቃ ነው። ከሌሎቹ ለየት ይላል። የሳንፎርድ ብራንዶች ልክ ይሄኛው የቡናና የጁስ አለው። ዋጋቸው ከዚህ ጋር 1500 ብር ነው። ይሄኛው 1500 ብር ኮማፊ ይበሻል። ቡና መፍጫ አለ ለማ ቡና መፍጫ አለ። ቡና መፍጫም አለው የጁስም አለ። ብራንች ሳንፎርድ ነው። ሳንፎርድ ቻይና ነው። የቻይና ምርት ነው ሳንፎርድ። ቀጣይ ይሄኛው እንትን ነው ኢናን ነው የምናገኘው። እቺ ኳሊቲዋ ትንሽ ወረድ ያለች ነች። ትንሽ ጥራት ያለው ነገር አይደለም። ዋጋው 1000 ብር ነው። ዝቅተኛ ለሚፈልጉ ሰዎች ነው። ዋጋው 1000 ብር ነው። የቡናም አለ። ብሬኩም ተከቹ አንድ ሺህ ነው። ብሬኩም ተካ ኮንገርቴ መሻገርቴ ድረስ ማርገርቴ ኳሊቲ ዳምቴ እዚህ ጋር ፐርሲያን እናገኛለን። እኛው ፐርሲያን እናገኛለን። ፐርሲያ ማለት እንትን ነው
ሙሉ መስታወት ነው ይሄኛው ሙሉ መስታወት ነው አንደኛ በተን ነው ልክ እንደነዚህ ኖርማሊ እንዲህ እንትን አይደለም ኖርማል በተን ነው ሌቨል አለው እዚህ ጋር አይስ ይፈጫል በረዶ ነገሮችን መፍጨት ይችላል ቀዝቃዛ ነገሮችን ብራንዱ በጣም ቤስት ነው እቃውም ደግሞ በጣም ጥንካሬ ያለው እቃ ነው በማየት የሚታወቅ እቃ ነው በጣም ዋስትና ያለው ቆንጆ በጣም እቃ ነው ዋጋው 2800 ብር ነው kuma lama fi dibasadet mesha ኳሊቲ ነው እዚህ ጋር ደግሞ 7 ስታር እናገኛለን 7 ስታር ማለት ያው ልክ እንደ ጂፐርስ የቡና አለው የሽንኩርት አለው የጁስ አለው ዋጋዎቸውም ያው ዛሴም ነው 2000 ብር ነው ይሄኛው ሰቨን ስታር ጃፓን ነው የሚለው በጣም እንትን ነው በጣም ቤስት ነው ኳሊቲ ከምንላቸው እቃዎች አንዱ ይሄ ነው እዚህ ጋር ደግሞ ፔርሙዝ እናገኛለን ጉድ ሲዝን ይላል ጉድ ሲዝን ለ12 ማለት እንትን 2 ሊትር ነው ለ12 ሰዓት ያሞቃል ለ12 ሰዓት ይቆያል ዋጋው 1000 ብር ነው ይሄኛው ደግሞ አለ ሪጋል አለ ሪጋል በጣም ቆንጆ ነው ይሄ የቱርክ ነው ቱርክ የሚጠቀሙበት ነው ለ24 ሰዓት ያቆያል ለ24 ሰዓት ነው የሚያቆየው ሊትር በተለያየ ከለር አለ ሊትር 1.5 አለ 2 አለ 1 ሊትርም አለ ዋጋቸው ይሄኛው 2 ሊትሩ 1000 ብር 1.5ቱ 900 ብር 1 ሊትሩ 800 ብር ነው ከለር አለው ይሄው 1 ሊትሩ በዚህኛው ነው ከለር በመፈለጋችሁ ታለ ቆንጆ አንድ ሺህ ብር ነው ይሄኛው ደግሞ 800 ብር ነው 1.5 ሊትርም አለው ትንሽ ከዚህ መካከለኛ እዚህ ጋር ደግሞ ሚክሲ ነው የምናገኘው ሚክሲ ማለት ሜዲም ፒአርሲ ነው ሜዲም ፒአርሲ ነው ዋጋው 600 ብር ነው ለ12 ሰዓት ነው የሚያቆዩት እና ይሄኛውም ደግሞ ሪጋል እናገኛለን ሪጋል ደግሞ እዚህ ጋር ብረት ነው ሙሉ ለሙሉ አይሰበርም ምንም ቢወድቅም አይሰበርም ምንም አይሆንም 1.5 ሊትር ነው ብራንዳቸው ከዚህ ጋር ዛሴም ናቸው ዋጋው ይሄ 1000 ብር ነው 1000 ብር ነው ወደ ስንመጣ ደግሞ እዚህ ጋር ቦይለር አለ ማይ ፍሬንድ የሚል ቦይለር አለ ብራንዱ ማይ ፍሬንድ ነው እዚህ ጋር በ5 ደቂቃ ሳይሞላ ወዲያው ነው የሚያፈላው ብሬከር አለው አውቶ ሲፈላ ራሱ ያጠፋል እሺ እዚህ ጋር ደግሞ እንትን አለ ሌላ አንቲ ላይን የሚል ቦይለር አለ አንቲ ላይን ማለት እንደ ፔርሙዝም እንደ ማፊያም መጠቀም ይቻላል ማለት ነው ተነቃይ ነው እንደ ፔርሙዝም እንደዚህ መጠቀም ይቻላል ሜዲም ፒአርሲ ነው ይሄኛው ዋጋው 800 ብር ብቻ ዋጋው 1500 ብር 500 ብር ይሄኛው ደግሞ አንቲ ላይን አለ አንቲ ላይን ያው ማፊያ ዋጋው 500 ብር ነው ይሄኛው 100 ብር ይከር ነው እዚህ ጋር ደግሞ ማይሎንግ ማለት እዚህ ጋር ሙሉ ከለር አለው ልክ ሲሰካ ሙሉ ከለር አለው ሻይ ቅጠል ማስቀመጫ አለው ቴምፕሬቸር መጨመሪያና መቀነሻ አለው ለሌሎች ለየት ይላል ይሄ ቴምፕሬቸር መቀነሻ መጨመሪያ ፓወር ኦፍ እዚህ ጋር ሴንቲግሬዱን ያሳያል በጣም ቆንጆ ብራንድ ነው ዋጋው 1800 ብር ብራንዱ ሜድ ኢን ቻይና ነው ኳሊቲ ነው ቆንጆ ጋር የቺፕስ የጥብሳ ጥብስ ነገሮች ማንኛውም ጥብሳ ጥብስ አሳ ዶሮ የመሳሰሉ ነገሮችን ያለ ዘይት ይጠብሳል ምንም አይነት ዘይት አይፈልግም በስቲም ብቻ ይቀቀላል ለበለጠ መረጃ ሲትረስ ቲቪ ላይ ወላ ሲተላለፍ ማየት ይቻላል ዋጋው 5000 ብር ነው በጣም ቆንጆ ብራንድ ነው እዛ ላይ ክሪፕተን ማለት እዛ ቀደም ካየነው እቃ ጋር ተመሳሳይ ነው የቺፕስ ምናምን ያለ ዘይት ይቆጥባል አንደኛ በጣም ቆንጆ እቃ ነው ዋጋው 5000 ብር ነው ታይመር አለው ራሱ ላይ ራሱ ሎክ ያደርጋል ቴምፕሬቸር አለው እዚህ ጋር ኮፊ ሜከር አለ ኮፊ ሜከር ሶካኒ የሚል አለ ማኪያቶም ኮፊም ማንኛውም ነገር እንትን ሊል ይችላል 12 ሲኒ ነው በአንዴ እንትን የሚለው ዋጋው 2000 ብር ብቻ ነው ሶካኒ ያለ ካውያዎቹ ደግሞ አይነት አላቸው ሆም ታይም አለ ሳይሆን አለ ሲንባ አለ
ሳዮና የሚለው ሜዲን ኢንዲያ ነው። ሆም ታይም እነዚህ ሆም ታይም እና ሲምባ ቻይና ናቸው ሁለቱ። ይሄኛው 2000 ብር ነው። ይሄኛው ደግሞ 1500 እና 1500 ናቸው ሁለቱ። እነዚህ ምን ልዩነታቸው የኳሊቲ ልዩነት አለ። ስቲም አላቸው። ይሄም ስቲም አለው። ውሃ የሚረጫል ስቲምም አለው። ሁለቱም እንትን ነው። እዚህ ጋር ቴምፕሬቸር ውሃም ራሱ መቀበል ይችላል። እዚህ ጋር ውሃ መጨመር ያለው ይሄም ልክ እንደዛው ኮኔኩም ኮፊ በሽን ኮኔኩም ኮመላማ ኮመላማ ኮኔኩም ኮማፍ በሽን ይሄኛው ስቲም የለውም ደረቅ ነው። ብዙ ጊዜ ለስራ ምናምን ነው የሚሆነው። በጣም ትልቅ ነው። ተለቅ ይላል። ዋጋው 1200 ብር ነው። ይሄኛው 1200